በጊዜው የነበሩ ታላላቅ መሻይኾች ስለ እውቀቱ የመሰከሩለት ኢብኑ ተይሚያ አልዓስር የዚህ ክፍለ ዘመን ኢብኑ ተይሚያ እስከ መባል የደረሰ ሰው አላህን ክዶ ከፍሮ ነው የሞተው ብትባሉ ታምናላችሁ? ታሪኩ እንዲህ ነው። አብዱላህ አልቀሲም ይባላል። ተወልዶ ያደገው በቀሲም ሳዑዲ አረቢያ ውስጥ ሲሆን ከልጅነቱ ጀምሮ በጣም ጎበዝ፣ አስተዋይ፣ ነገራቶችን በአጭር ጊዜ ውስጥ መሸምደድ የሚችል ባለ ብሩህ አእምሮ ልጅ ነበረ። እንደነ ሼኽ አሽንቂጢ ከመሳሰሉ ትልልቅ ዑለማዎች ዘንድ ቁጭ ብሎ ተምሯል። ከሳዑዲ ውጭም ወደ ሻም፣ ኢራቅ፣ ግብፅ እስከ ህንድ ድረስ በመሄድ ከተለያዩ መሻይኾች ኢልምን ቀስመዋል። በብዙዎች ዘንድ እንዲታወቅ ያደረገው ስራው በሁለት ትልልቅ ጥራዞች የተዘጋጀው አስሲራዕ በይነ አልኢስላም ወልወተንያ የሚለው መጽሐፉ ነው። ይህ መጽሐፍ በብዙዎች ዘንድ እውቅናንና አድናቆትን እንዲቸር አድርጎታል። ምን ድረስ ተብሏል? መህሩል ጀና፣ መህሩል ሑረል ዐይን፣ የጀነት መህር፣ የሑረል ዐይን መህር ነው ተብሎለታል። ይህ መጽሐፉ ማለት ነው። ነገር ግን በሚያሳዝን ሁኔታ ከእርግጠኝነት ወደ ጥርጣሬ፣ እስልምናን ከመከላከል ወደ ትችት ተሸጋገረ። ሃዚሂል አግላል የሚል መጽሐፍም አዘጋጀ። በዚህ መጽሐፍ ውስጥም እስልምናን አንቋሸሸ፣ ነቢያችንን ክብራቸውን ነካ፣ በጥቅሉ አምላክ የለም የሚል ድምዳሜ ላይ ደረሰ። ይህ ሰው ወደ 90 ዓመት አካባቢ ኖሯል ይባላል። ነገር ግን የተለያዩ ሰዎች ወደ አላህ እንዲመለስ አቋም እንዲቀይር ጥረት ቢያደርጉም መረጃዎች እንደሚያሳዩት በዛው በክህደቱ ነው የሞተው ይባላል። ነዑዙ ቢላህ፣ አላህ ይጠብቀንና። ለዚህም ከሚጠቀሱ ምክንያቶች የኢኽላስ ማጣት፣ ኪብርና ዑጅብ ናቸው። በጣም በራሱ ፎከስ ነበር። የኔ እውቀት እኮ ለዱንያ ሰዎች ቢከፋፈል መልእክተኞችን ነቢያትን መላክ ባላስፈለገ ነበር ድረስ ብሏል ይባላል። ከአልቀሲሚ ታሪክ የምንማረው የሰው ልጅ ምንም ያክል የእውቀት ደረጃ ላይ ቢደርስ ወደ ራሱ ማስጠጋት የለበትም። በአላህ ብቻ ነው መመካት የሚገባን። ለዚህም ነው የነቢያችን ዓለይሂ ሰላቱ ወሰላም ከዘወትር ዱዓቸው መካከል ያ ሙቀሊበል ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትቀያይረው ጌታዬ ልቤን በአንተ ዲን በአንተ እምነት ላይ አጽናው ይሉ የነበሩት ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ቪዲዮ ከተመቻቸው ኮሜንት ላይ ያ ሙቀሊበል ሰቢት ቀልቢ ዐላ ዲኒክ እያላችሁ ጻፉልኝ። السلام عليكم ورحمة الله وبركاته. اللهم يا مقلب القلوب ثبت قلبي على دينك. قيل أن هذا الدعاء هو أكثر دعاء دعا النبي صلى الله عليه وسلم ربه به. أكثر دعاء كان يردده اللهم يا مقلب القلوب ثبت قلبي على دينك. وكان يقول صلى الله عليه وسلم إن القلوب لأشد تقلبا من القدر إذا أجمعت غليانا. القلوب أشد تقلبا من القدر إذا أجمعت غليانا، والقدر إذا غلا أسفله أعلاه، أعلاه أسفله، هكذا الماء فيه يغلي. كذلك القلب يتقلب. اللهم ثبت قلوبنا على طاعتك. ولذلك الدعاء، وكان من دعائهم ربنا لا تزغ قلوبنا بعد إذ هديتنا